ትልቁ ነገር ትክክለኛ ሽያጭ አማካሪ ካላገኘሽ ማለት የሌለው ነገር አለ ያለውን ነገር የለም ብሎ ያ ማለት ስለሚሸጠው ፕሮዳክት ሙሉ መረጃ የሌለው ሽያጭ አማካሪ ከሆነ እንደዚህ አይነት ችግር ውስጥ ልትገቢ ትችላለሽ። ቆንጆ እይታ ምናምን አለኝ ብለሽ ገዝተሽ አጠገቡ እንግዲህ ህንጻ ይሰራበት መጀመሪያውንም አጣርተን ነው የምንይዘው። ያለቁ ቤቶች ከሆኑ በግንባታ ላይ ያሉም ከሆኑ ድርጅቱ ምን ያህል አቅም አለው፣ ምን ያህል ይገነባል፣ አዲስም ድርጅት ቢሆን እንኳን ምን ያህል አቅም አለው። አሁን ቤት ገዝተሽ ማለት ነው ወደፊት አትርፌ በደምብ ቆንጆ ዋጋ ሸጠዋለሁ ብለሽ አስበሽ ዋጋው ቢቀንስስ? በጣም ያናዳል። አይ ነው በጣም ያናድ ነገር ነው። ግን ብዙ ጊዜ እንደዚህ አይነት ነገር ሀፕን የሚያደርገው ወይ መጀመሪያውኑ በደንብ ሳትመርጭ ቤቱን ሳትመርጭ ዲዛይኑን ወደፊት ይሄ ጥሩ ሪሴል ቫልዩ አለው ሚለውን ሳታይ ከገዛሹ ሎኬሽኑም ሊሆን ይችላል፣ ዲዛይኑም ሊሆን ይችላል፣ ብቻ ብዙ ፋክተሮች እሱን ሳታይ ከገዛሽ በኋላ ላይ ቤቱ ካለቀ በኋላ ከተረከብሽው በኋላ ምናምን የዛን ጊዜ ዋጋው ሊቀንስብሽ ይችላል። አንዳንዴ ግን ኤክስተርናል ፋክተሮች አሉ። ለምሳሌ ኢኮኖሚው መውደቅ ሊሆን ይችላል። አብዛኛው ሰው የመግዛት አቅሙ ዝቅተኛ ከሆነ አንቺም ቀንሰሽ መሸጥ ሊኖርብሽ ይችላል። እንደዛ አይነት ነገሮች ሀፕን ሊያደርጉ ይችላል። ስለዚህ ቢዝነስ ነው፣ ሪስክ ነው የሚወሰድበት። ሪስክ ልትወስጂ ትችላለሽ እንደዚህ አይነት ነገሮች በሀገር የመጣ ከሆነ ማለት ነው። በራስሽ ከሆነ ግን መጀመሪያውኑ ጥሩ ምርጫ ለመምረጥ ነው ብዙ አይነት ነገር እንዲያጋጥም ያደርግ። የሚያናደው እሱ ይመስለኛል በራስሽ ስህተት እንደዛ ሲሆን በጣም መጀመሪያ ምርጫሽን አለማስተካከል በጣም ነው የሚያናድደው በኋላ ላይ። ሌላስ ግን ምን ሊፈጠር ይችላል? እንደዚህ ልክ መክሰር እንዳለ ሆኖ ሌላ ምን ሊፈጠር ይችላል? ትርፍ ማግኘት፣ ጥሩ ነገር ትርፍ ማግኘት። ሌላም ነገር እኮ ሊያጋጥም ይችላል። ለምሳሌ በጣም የሚያምር ቪው አለኝ ብለሽ ቆንጆ እይታ ምናምን አለኝ ብለሽ ገዝተሽ አጠገቡ እንግዲህ ህንጻ ቢሰራበት እና ህንጻሽ ላይክ የቤቱን እይታ ቢጋረድብሽስ? ይሄ በጣም የሚያናደው በተለይ ማለት ይሄ በጣም እንደዚህ ቪው ምናምን ሆን ብሎ አስቦ ለገዛው ሰው አረ በጣም የሚደብረው። ብዙ ጊዜ ግን እንደዚህ አይነት ነገር እንዴት እንደሚያጋጥም ታውቂያለሽ? ቤት አይደለም የምትገዢው። ስለዚህ ማየት አለብሽ፣ ሄደሽ ቦታውን አካባቢውን ማጥናት መቻል አለብሽ። ከሱም አልፈሽ ከይታም ከምናምን አልፈሽ ምን አለ እዛ አካባቢ ላይ ለትምህርት ቤት አለ፣ ሆስፒታሎች አሉ ወይ፣ ለሱፐርማርኬት ምናምን ይቀርባሉ የሚለውንም ማጥናት አለብሽ። ግን አሁን እኛ እያወራን ባለው ኬዝ ከሆነ ደግሞ ህንጻ ይሰራል አጠገቡ አይሰራም። ቢሰራስ የኔን ቤት ስፔሻሊ ፍሎር ስትመርጪ ማለት ነው የኔን ቤት ይሸፍንብኛል አይሸፍንብኝም የሚለውን አይተሻለ አለመግዛት ነው። እንደዚህ አይነት ነገር ሊያጋጥም ይችላል። እንደዚህ አይነት መረጃዎች አሁን ማለት እንደዚህ አይነት መረጃዎች ከየት ነው ልናገኛቸው የምንችለው? ወይም ካጠገባችን እንዳልሽው ትልልቅዬ ወይም ግድንግድ የምትያቸው ህንጻዎች እንዳይሰሩ ወይም ደግሞ ማስተር ፕላን ይኑረው አይኑረው በምንድን ነው እኛ እንደ ገዢ ቤት ገዢ ልናቅ የምንችለው? የመጀመሪያው ነገር አማካሪ ማወቅ፣ ጥሩ አማካሪ፣ ቦታውን በደንብ የሚያውቀው ሰው እዚህ አማካሪ መምረጥ ነው የመጀመሪያው እና ትልቁ ነገር። ቤት ስትገዛ የመጀመሪያ ትልቁ ነገር አማካሪ ማወቅ፣ ጥሩ አማካሪ ማግኘት። ሌላው ግን አንተ ራስህ ሄደህ አይተኸው ይታወቃል እኮ ህንጻ ሊሰራ ይችላል ወይስ ላይሰራ ይችላል። ቢሰራም ራሱ ግን የኔን ቤት ይሸፍነዋል ወይስ አይሸፍነውም የሚለውን እኮ ያስታውቃል። ምን አይነት ቦታ ላይ ቤት ብንገዛ ትመክሪናለሽ? አሁን የትም ሰው ሄዶ የትም ይኖራል፣ እንዳንተ ፍላጎት ነው። መሀል ከተማ ላይ መኖር የሚፈልግ ሰው አለ። ወደ ዳር አካባቢ ደግሞ ጸጥ ያለ ለመኖሪያ ምቹ የሆነ አካባቢ መኖር የሚፈልግ ሰው አለ። ግን ዋናው ነገር አንደኛ ለመኖሪያ ምቹ ነው ወይ፣ የምፈልገውን ነገር አገኛለሁ ወይ፣ ሌላው ደግሞ መልሼ ብሸጠው ሪሴል ቫልዩ ሃይ ነው ወይ የሚለውን ማጥናት እንጂ የአካባቢ ልዩነት ላይኖረው ይችላል። አንድ ሰው ከ6 ሚሊዮን እስከ 8 ሚሊዮን ብር ድረስ ብቻ አለኝ እና ሪል ስቴት መግዛት ፈልጋለሁ ካለ የት ቦታ ላይ እና ነገ ከሱ በላይ አትርፎ ይሸጥበታል ብለሽ የምታስቢው ቦታ የት ቦታ ይሆናል ብለሽ ታስቢያለሽ? 6 ሚሊዮን ግን እኔ ኮንዶሚኒየም የሚገዛበት ነው ይመስለኝ። ይኖራል ከ6 እስከ 8 ሚሊዮን አፓርትመንት አለ። ይኖራል፣ እውነት ይኖራል። በተለይ ባለ አንድ መኝታ ቤቶች በተለይ ደግሞ ግንባታ ላይ ያሉ አዳዲስ ሳይቶች አሉ አይደል? አሁን ገና የመሰረት ስራ እየተሰራላቸው ያሉ ሳይቶች ላይ
በ2 ዓመት በ3 ዓመት የሚደርሱ ማለት ነው። ዴሊቨሪ ፔሪዳቸው 2 ዓመት 3 ዓመት የሆኑ ቤቶች ላይ ይኖራል። ባለ 1 መኝታ ከ6 እስከ 8 ሚሊዮን ብር ይሸጣል። ያለቁም ሊሆን ይችላሉ። ባለ 1 መኝታ ሆነው በሰሚ ፊኒሽድ በከፊል ግንባታ ፊኒሽንጉን አንቺ ልጨርሹ የምትችይው ማለት ነው። እንደዛ ያለቁ ቤቶች ካርታ የተዘጋጀላቸው ቤቶችም ሊኖሩ ይችላሉ። መሀል ከተማ ከሆነ ግን ብዙ ጊዜ ያለቀ ቤት በ6 ሚሊዮን ብር ለማግኘት ይከብዳል። ያላለቁ ቤቶች ግን ዳውን ፔመንታቸውን 10% 15% እንደዚህ ከፍለሽ ትችላለሽ፣ ታገኛለሽ። ግን አሁን አይከብድም ያላለቀ ቤት መግዛት? እንዴት ነው ማለት ገና ግንባታ ላይ ያለ ምኑን ይከብዳል? ምን ይከብዳል ማለት አንደኛ አሁን እኔ የለኝም እንጂ ቢኖረኝ ያለቀ ቤት ብገዛ ደስ ይለኛል ስልሽ ብዙ ሰው አሁን በቃ እንሰማለን እንደዚህ ተበላው ገዝተን ምናምን የእምነት ጉዳይ ነው እና እሱ ነገር አንደኛ አላቅም አሁን ከመክሰስ እችላለሁ ወይ ምንድነው የሚደረገው? ረጅም ዓመት አሁን በ2 ዓመት ምናምን በ3 ዓመት እንሰጥሻለን ብለውኝ ገዝቼ በዛን ሰዓት በምፈልገው ሰዓት ካልሰጡኝ 5 ምናምን ዓመት ቢፈጅ ምንድነው የማደርገው? ለዛ ማውጣትሽ ካልቀረ በዛ ብር ያለቀ ቤት ብገዛ ይሻላል። ያለቀ ቤት መግዛት እኮ ቆንጆ ነው። ብዙ ነገር ታደርጊበታለሽ። በካርታው ተበድረሽ ልትሰሪ ትችያለሽ። ሌላ ስራ ራስሽ ልትኖሪበት ትችያለሽ። ከቤት ኪራይ ወጥተሽ ማለት ወይ ደግሞ ልታከራዩ ትችያለሽ። ወዲያው ገንዘብ ሜክ ታደርጊበታለሽ። ያለቀ ቤት መግዛት ጥሩ ነው። ግን ምንድነው መሰለሽ ያለቀ ቤት ስትገዢ ሙሉ ብሩን አሁን መክፈል አለብሽ። በጣም ትንሽ አማራጭ አለሽ። የባንክ ብድር ራሳቸው የሚያመቻቹ 50%ን ከፍለሽ 50%ን ራሳቸው ድርጅቱ ከባንክ ጋር ሊያገናኝልሽ የሚችለው ማለት ነው። ግን ያላለቀ ቤት መግዛት ምንድነው መሰለሽ ጥቅሙ? አንደኛ ብዙ ካሽ አሁን አታወጭ። የተወሰነ ብር ነው ከፍለሽ የምትጀምሪው 10%ን ወይ 20%ን ምናምን እንደዛ ከፍለሽ ነው የምትጀምሪው። ስለዚህ እየሰራሽ ትከፍያለሽ እንደማለት ነው። ሌላው ጥቅም ደግሞ የምትፈልጊውን ቤት በተለይ አዳዲስ ሳይቶች ከሆኑ ፍሎር ትመርጫለሽ፣ ቪው ትመርጫለሽ፣ ሎኬሽን ትመርጫለሽ፣ ብዙ አማራጭ አለሽ። ሁለተኛ ሰሚ ፊኒሽድ ፉል ፊኒሽድ ተብሎ ብዙ ጊዜ በሰሚ ፊኒሽድ ይሸጣሉ። ሰሚ ፊኒሽድ ማለት የመጨረሻውን የፊኒሽንግ ስራ ራስሽ በምትፈልጊው ኢንቴሪየር ዲዛይን፣ በምትፈልጊው የቀለም ምርጫ፣ በምትፈልጊው የማቴሪያል ምርጫ መስራት የሚያስችልሽ ማለት ነው። ያ ሲሆን አንደኛ ገንዘብ ሴፍ ታደርጊበታለሽ፣ ሁለተኛ ደግሞ የራስሽን ቴስት ትጠብቂበታለሽ። ያላለቀ ቤት መሆኑ እሱን እድል ይሰጥሻል በራስሽ መንገድ እንድትጨርሽው ማለት ነው። ጥንቅቅ ብሎ ያለቀ ቤት ከሆነ ግን ወይ ፈርኒቸሩን ካልወደድሽው ፈርኒቸሩን መቀየር ይኖርብሻል። ሴራሚኩን ካልወደድሽው ሴራሚኩን መቀየር ይኖርብሻል። ተጨማሪ ወጪ አወጣሽ እንደማለት። በጣም በጥሩ ደግሞ ኳሊቲ የሚሰሩ የሪል ስቴት አልሚዎች አሉ። እዛም ከሆነ ግን ያለውን ትቀበያለሽ ነው እንጂ አንቺን ቴስት ልታበቂበታች። ያላለቀ ቤት መግዛት በጣም ብዙ ጥቅም ነው ያለው። በዚሁ አጋጣሚ ግን ጠብቀሽ ማለት ነው ገና ሳያልቅ ቤቱ ገዝተሽ ጠብቀሽ ተረክበሻል እኮ ቤቱን ባሉበት ጊዜ ላይም አስረክበውሽ ሊሆን ይችላል፣ ወይ ደግሞ ገፋ ብሎም ተረክበሽው ሊሆን ይችላል። ተረክበሽ ቤቱን እየኖርሽበት ወይ እያከራየሽው ካርታውን ባታገኝስ? ማለቴ ትንሽ ጊዜ ይፈጃል ካርታውን ለማግኘት ብትባይስ መስላሽ? አሁን ገዝቼ እንደዛ ሊሆን ይችላል ፕላኔ። ገዝቼ ካርታውን ስረከብ በሱ ተበድሬ የሆነ ቢዝነስ ለመጀመር ልፈልግ እችላለሁ ምናምን። አንዳንዴ እንደዛ ያጋጥማል። የሽንሻኖ ካርታ ወይም ደግሞ ለእያንዳንዱ ቤት የሚሰጠው ካርታ ሳይወጣ ቀርቶ የተወሰነ ጊዜ ሊፈጅ ይችላል፣ ቤቱም አልቆ ማለት ነው። የምርሽ ነው አስበሃል? አዎ። ግን አሁን እንደዚህ አይነት ነገር ሲፈጠር ኃላፊነቱን ሪል ስቴቱ ነው የሚወስደው ወይስ ግለሰቡ ወይም ደግሞ ክላይንት ነው? ይሄስ እንደዚህ አይነት ነገር ሲፈጠር ማነው ለዚህ ጉዳይ መልስ ሊሰጥ የሚችለው? በምንስ አይን ይታያል? የሪል ስቴቱ ኃላፊነት ነው። ምክንያቱም አግሪመንት አስረህ ነው የጀመርከው። በተባለበት ጊዜ ላይ እንደሚያስረክብህ፣ ባለበት መጠን እንደሚያስረክብህ፣ ሙሉ ግንባታም ቢሆን ከፊል ግንባታም ቢሆን ውልህ ላይ በተቀመጠው መሰረት እንደሚያስረክብህ አንድ ላይ የውል ስምምነት አስረህ ነው የምትገባው። ይሄንን ባያደርግ የሚጠየቀው ድርጅቱ ነው። ስለዚህ በህግ የመጠየቅ
መብት ይኖራል። በጣም አሪፍ። ግን ከጅምሩም እንደዚህ አይነት ካምፓኒዎች መለየት እንድንችል የሆነ ቲፕ ካለች ላይክ ማለት አፍተር ኦል ምንም መጉላላቱ እንዳለ ነው መክሰሱም በይ ምናምን መብቴን ማስጠበቁ ምናምን እዛ ሁሉ ጣጣ ውስጥ ከመግባቴ በፊት ግን ካርታዬን በስነስርዓት የሚያስረክቡኝ እነማን ናቸው የሚለውን እንድላይ የሚያደርገኝ ምንድን ነው? ይህን ጥያቄ ከመመለሴ በፊት ቡና መጠጣት አለብኝ። ትልቁ መፍትሄው ከንዑዳን መግዛት። ምክንያቱም እኛ ጋር አብረናቸው የምንሰራቸው ሪል ስቴቶች በሙሉ የእምነት ኢሹ የሌለባቸው ናቸው። መጀመሪያውንም አጣርተን ነው የምንይዘው። ያለቁ ቤቶች ከሆኑ በግንባታ ላይ ያሉም ከሆኑ ድርጅቱ ምን ያህል አቅም አለው፣ ምን ያህል ይገነባል፣ አዲስም ድርጅት ቢሆን እንኳን ምን ያህል አቅም አለው የሚለውን አይተን ነው። የቆየ ድርጅት ከሆነ ደግሞ ከዚህ በፊት ያስረከባቸውን እንደዚህ አይነት ኬዝ አጋጥሞ ያውቃል ወይስ አያውቅም የሚለውን አጣርተን ነው የምንይዘው። እዚህ የመጀመሪያው መፍትሄ የሚሆነው ከንዑዳን መግዛት ነው። እኛ ጋር መምጣት እኛ እንድናማክራችሁ እድሉን መስጠት ነው የሚሆነው። በስተመጨረሻም ቡናችን መጥቷል። ከዛ ምንድን ነበር ያልሽው? ስልሽ አሁን የምንይዘው እኛ የምንይዛቸው ምናምን ስትይ ነበርና ምንድን ነው የምትይዙት? ማለት እናንተ የምትሰሩት መስሎኛል። እኔ ኖድ ፕሮፐርቲስ ኤጀንት ነው። ከተማችን ላይ በጣም ታማኝ ከሆኑ አልሚዎች ጋር አብረን እንሰራለን። ስለዚህ የማማከር አገልግሎት እንሰጣለን። እንዳንቺ ፍላጎት ለኢንቨስትመንት ነው የምትፈልጊው፣ ለመኖሪያ ነው የምትፈልጊው፣ በጀትሽ ምን ያህል ነው፣ የት አካባቢ ነው የምትፈልጊው የሚለውን ካወቅን በኋላ ከአንቺ ጋር ፊት የሚያደርጉ ቤቶችን እና የንግድ ሱቆችን እናቀርባለን ማለት ነው። ስለዚህ ይህንን ስናደርግ ደግሞ የማማከር አገልግሎት ነው የምንሰራው። ኦኬ ሜክ ሴንስ። ይሄኛው በጣም ሰው መጥቼ የምፈልገውን እንደዚህ ነው ባለ ለመኝታ የምፈልገው እንትን ቦታ ምናምን ልሻለሁ። ከዛ አንቺ ካወራሁሽ ነገር አንጻር ለኔ የሚሆን ትነግሪኛለሽ። ኤግዛክትሊ እንደዛ ነው። ምክንያቱም በተለያየ በቦታ በዋጋ በግንባታ ሂደት ገና የተጀመሩ ግንባታቸው ከፍ ያለቁ ቤቶችን ማለት ነው የተለያየ ቦታ ላይ አማራጮች ስላለን ላንቺ የሚሆነውን ቤት ሪኮመንድ እናደርግሻለን ማለት ነው። ግን ይሄ ተጨማሪ ወጪ አይሆንብኝም ለኔ እንደ ኤጀንት? ኤጀንት ብዙ ሰው እንደዛ ነው የሚያስበው። ኤጀንት ጋር ሲሄድ ተጨማሪ ስለሚያማክሩት ተጨማሪ ክፍያ መክፈል ያለበት ይመስለዋል። ነገር ግን የማማከር አገልግሎቱ በነፃ ነው የምንሰጠው። በነገራችን ላይ አንቺ ብቻ አይደለሽም፣ እናንተም ተመልካቾቼ ቤት ለመግዛት ከፈለጋችሁ ወይም ደግሞ መረጃውን ለማግኘት ከፈለጋችሁ ማንኛውም ስለ ቤት ነክ ስለ ንግድ ሱቅ ነክ ጥያቄ ካላችሁም ወይ ቢሮ መታችሁ እኛ ልታናግሩን ትችላላችሁ፣ ወይም ደግሞ ስክሪን ላይ በማስቀምጥላችሁ ስልክ እየደወላችሁ የማማከር አገልግሎት ማግኘት ትችላላችሁ። መደወል ካልቻላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝና ጥያቄዎቻችሁን መልሳለሁ። ስለዚህ ግን ማለት ነው እዛው ጠይቅሽ፣ ስለዚህ ከእናንተ ብገዛ ከአልሚው ያልሽውን አካል ብገዛም እኩል ፕራይስ ነው የምስተናገደው ማለት ነው? በትክክል። ይሄ በጣም አሪፍ ነው። የዋጋ ለውጥ የሚለው ግን እንደውም አድቫንቴጁ ምንድነው? ልምድ ካላቸው የሽያጭ ባለሙያዎች የማማከር አገልግሎት በነፃ ታገኛለሽ እንደማለት። አክስቴ በቅርቡ ያጋጠማል። ግንባታ ላይ ያለ ነው የገዛችው እሷ ማለት ነው። እና ብዙ ነገር አለው፣ መዋኛ ገንዳ አለው፣ ቴራስ አለው፣ የልጆች መጫወቻ አለው፣ ሊጀሪ በቃ ነው ብሎ ይሸጥላል። ልክ ስትረከበው ግን እነዛ ነገሮች የሉም። ቴራስ የለውም፣ መጫወቻ የልጆች ምንም በቃ የለውም። ሶ ምንድን ነው ለምንድን ነው እንደዚህ አይነት ነገሮች የሚፈጠሩት? እንደዚህ አይነት ነገር በምን ያጋጥማል መሰለሽ? ትልቁ ነገር ትክክለኛ የሽያጭ አማካሪ ካላገኘሽ ነው። ማለት የሌለው ነገር አለ ያለውን ነገር የለም ብሎ ያ ማለት ስለሚሸጠው ፕሮዳክት ሙሉ መረጃ የሌለው ሽያጭ አማካሪ ከሆነ እንደዚህ አይነት ችግር ውስጥ ልትገቢ ትችላለሽ። ሌላው ግን አንቺን በራስሽ ከድርጅቱ ጋር የምትገቢውን ውል ማንበብ፣ የፈረምሽው ውል ላይ ውሉን ከመፈረምሽ በፊት መጀመሪያውንም በደንብ ማንበብ መቻል አለብሽ። ምክንያቱም ሁሉም አልሚ ስለ ህንፃውም ሆነ ስለ አንቺ ቤት ሙሉ መረጃ የሚያስቀምጠው ውሉ ላይ ነው። መቼ እንደምትረከቢ፣ በምን አይነት ሁኔታ እንደምትረከቢ፣ ከዛ ደግሞ ጠቅላላ ህንፃው ላይ ያለው ነገር ምንድን ነው፣ ምን አይነት አገልግሎት አለ የሚለውን በሙሉ የሚገልጽልሽ ውሉ ነው። ስለዚህ ውሉን አንብበሽ መፈረም መቻል አለብሽ። ምናልባት የሽያጭ ባለሙያው አለው ብሎ የነገረሽን ነገር ውሉ ላይ ላታገኙ ትችላለሽ። ስለዚህ ውሉን ማንበብ ነው መፍትሄ የሚሆነው ማለት ነው። ቴንኪዩ በጣም ነው የምናመሰግነው ናቲ ስለሰጠሽን መረጃ ማለት ነው። እኔም በጣም አመሰግናለሁ።
ከዚህ በኋላ በዚህ ቻናል ላይ ስለ ቤት በጣም ብዙ መረጃዎችን ሼር እንደራረጋለን። ሄደንም ቤቶችን፣ ሳይቶችን እናያለን። እናንተ ብቻ ስለ ቤት የተለያዩ መረጃዎችን ለማግኘት ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ የሚደረገውን ነገር በሙሉ አድርጉ። ወዳችኋለሁ።